ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁ ቆዩ። በቅድሚያም አርዕስተ ዜና። ዓለም አቀፍ ማህበረሰቡ በሱዳን እየተፈጸመ ያለውን አሰቃቂ ግፍ ለማስቆም አስቸኳይ እርምጃ እንዲወስድ ተመድ አሳሰበ። በሰሜን ወሎ ዞን ላስታ ወረዳና አካባቢዋ ስላለው የጸጥታ ሁኔታ የኢትዮጵያ መከላከያ ሰራዊትና የፋኖ ኃይሎች እርስ በርስ የሚጋጭ መግለጫዎችን አወጡ። የህወሓት ሰዎች ለኤርትራ ቀርበው መክተማቸውና የቀበሯቸውን መሳሪያዎች እየቆፈሩ ለሻዕቢያ እያስረከቡ ነው የተባለ ሲሆን የኤርትራ ተላላኪ የሆነውን ህወሓትን ቡድን ተልዕኮ እናፈርሳለን በማለት በአፋር ሰልፍ መካሄዱ ተሰማ። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መጥተናል። አብራችሁ ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩ። በሰሜን ወሎ ዞን ላስታ ወረዳና አካባቢዋ ስላለው የጸጥታ ሁኔታ ከኢትዮጵያ መከላከያ ሰራዊትና ከፋኖ ታጣቂዎች ኃይል እርስ በርስ የሚጋጭ መረጃዎች ወጥተዋል። የመከላከያ ሰራዊት በታጣቂ ቡድኑ ላይ የበላይነት አግኝቻለሁ ሲል፣ የፋኖ ኃይል በበኩላቸው ከህዝብ ጋር እየሰራን ነው የሚል መግለጫ አውጥተዋል። የመከላከያ ሰራዊት መግለጫ የፋኖ ቡድን ተደምስሷል። የፌዴራል መከላከያ ሰራዊት እንዳስታወቀው በሰሜን ወሎ ዞን ላስታ ወረዳ መሽጎ የነበረው የፋኖ ቡድን መደምሰስ መቻሉን ገልጿል። የሰንጠቅ ክፍል ጦር ምክትል አዛዥ ሻለቃ አብዲ መሐመድ በቡድኑ ላይ ቁሳዊና ሰብአዊ ኪሳራ መድረሱንም ተናግረዋል። ሻለቃ አብዲ አክለውም ታጣቂዎቹ ዘርፈው ሲጠቀሙበት የነበረ ተሽከርካሪ፣ ሞተር ሳይክል፣ የተለያዩ መሳሪያዎችና የሕክምና ቁሳቁሶች በቁጥጥር ስር መዋላቸውን አስታውቀዋል። ይህን መረጃ በማጠናከር የምዕራብ እዝ ዋና አዛዥ ሜጀር ጀነራል አመረ ባህታ ሰራዊቱ የሰላም አማራጭ አንቀበልም ባለ ሸኔና ፋኖ ቡድኖች ላይ እርምጃ እየወሰደ መሆኑን ገልጸዋል። ጀነራሉ እነዚህ ኃይሎች የውስጥ ቅጥረኛ ባንዳዎችና የውጭ ታሪካዊ ጠላቶች ሴራ አስፈጻሚዎች ናቸው ሲሉም ከሰዋል። የፋኖ ኃይሎች መግለጫ። ህዝብ ነጻነቱን አግኝቷል። በተቃራኒው የአፋህብህ ምስራቅ አማራ ቀጠና ላስታ ጀነራል አሳምነው ጽጌ ኮር የተባለው የፋኖ አደረጃጀት ኃይሎቻቸውን በተቆጣጠሩባቸው የላስታ ወረዳ ቀበሌዎች ከህዝብ ጋር ውይይት ማድረጉን አስታውቋል። የክፍለ ጦሩ ቃል አቀባይ ፋኖ የጸዳ አመራር እንዳለው አመራሮቹም ከብልባላ ገጠሩ ወልደ ንጉስ ህዝብ ጋር ጥቅምት 30 ቀን 2018 ዓ.ም ውይይት አድርገዋል። በዚህ ውይይት ላይ ህዝቡ በነጻነት ሐሳቡን እንደገለጸ የጠቀሰው መግለጫው ነዋሪዎቹ ፋኖ ከመምጣቱ በፊት ሰብላቸው ይወድም ነበር፣ ሌቦች፣ ወንበዴዎች በስተው ህዝቡ በስጋት ይኖር ነበር ማለታቸውንም ዘግበዋል። አክለውም ነገር ግን ፋኖ ከመጣ በኋላ ነጻነታችንን አግኝተናል፣ ትግሉም እኛ እንደግፈዋለን፣ ከጎናችሁ ነን በማለት ህዝቡ ድጋፉን መግለጹን አስታውቋል። በዚህ ጊዜ ከግጭቱ ጋር በተያያዘ የፋኖ አመራሮች ሞት ዜናም ተሰምቷል። የራስ አምራው 3ኛ ኮር አስተዳደር ኃላፊና የሰሜን አምባራስ ክፍለ ጦር ዋና አዛዥ የነበረው ፋኖ ጌትነት መሳፍንት መስዋዕትነት መክፈሉን የፋኖ አመራሩ የሆኑት ሀብቴ ወልዴ ባወጣው የሐዘን መግለጫም አስታውቋል። የሐዘን መግለጫው ጌትነት መሳፍንት በኤጅሬ ግንባር በተሰማራበት ወቅት በከሃዲ ከኋላ ተመቶ ህይወቱ ማለፉን የገለጸ ሲሆን ይህም በግጭቱ አካባቢ ውስጥ አርበኝነትና ክህደት ችግር መኖራቸውን የሚያመላክት ነው ተብሏል። እነዚህ እርስ በርስ የሚጋጩ መግለጫዎች በላስታና አካባቢው ያለው ወታደራዊ እንቅስቃሴና የጸጥታ ሁኔታ አሁንም ከፍተኛ ውጥረት ውስጥ እንደሚገኝ ያመላክታል። አምባሳደር ሙዑዝ ገብረሕይወት ህወሓት መድፍ ለኤርትራ እየሰጠ ነው አሉ። አምባሳደር ሙዑዝ ገብረሕይወት ለመናኸሪያ ሬዲዮ ሲናገሩ ህወሓት ሙሉ በሙሉ የጦር መሳሪያ ላለማስረከቡ ተጠያቂው የአፍሪካ ህብረትን ጨምሮ ፈራሚዎቹ መሆናቸውን ገልጸዋል። ህወሓት የቀበረው ቢኤም አለው፣ የት እንደቀበረው እናውቃለን፣ መድፍ አለው፣ አሁን እያወጣ ነው ያለው በሽራሮና በባድመ በኩል ለኤርትራም እየሰጠ ነው ያሉት አምባሳደር ሙዑዝ ገብረሕይወት ህወሓት የተወለደው ደደቢት ነው፣ የሚቀበረው ግን አፋር ነው ብለዋል። ህወሓት ሙሉ መሳሪያ አለማስረከቡን ገልጸው ለዚህም ደግሞ የአፍሪካ ህብረትን ጨምሮ ፈራሚዎች ተጠያቂ ናቸውም ሲሉ ተናግረዋል። በሌላ በኩል ህወሓት የቀበራቸው መሳሪያዎች እየቆፈረ ለሻዕቢያ እያስረከበ ከመሆኑ ጋር የህወሓት ሰዎች ለኤርትራ ቀርበው ሽሬ አካባቢ መከማቸታቸው፣ በዚህም እንቅስቃሴዎች መገደባቸው የተሰማ ሲሆን ከጅቡቲ ወደ መቀሌ እንቅስቃሴ የለም፣ የሸቀጥ ዋጋም ጨምሯል ተብሏል። ከሰሞኑ በተለይም በቀትር ላይ የመቀሌ ጎዳናዎች ጸጥ ረጭ እንደሚሉና ታጣቂዎች በብዛት እንደሚርመሰመሱም ተመልክተዋል። ባንኮች የጥሬ ገንዘብ እጥረት ገጥሟቸዋል። ከመቀሌ ወደ አፋር የሚደረግ ጉዞም ተቋርጧል። ህዝቡ በጦርነት ፍርሃት ላይ ከመሆኑም ባሻገር ወጣቶች እየተሰደዱ መሆናቸው ተገልጿል። ታጣቂዎች በስነ ልቦና ተጎድተው ይታያሉ። ለዳግም ጦርነትም ዝግጁ አይደለም። ቅድመ 2013 የነበረው የውጊያ ሞራል አሁን የለም። ይህ በእንዲህ እንዳለ ህወሓት ጥቅምት 26 ቀን 2018 ዓ.ም በአፋር ክልል መጋሌ ወረዳ ትንኮሳ መፈጸሙን ተከትሎ ከትላንትና ህዳር 1 ቀን 2018 ጀምሮ በአፋር ክልል በተለያዩ ከተሞችና ወረዳዎች የህወሓትን ወታደራዊ ትንኮሳ በመቃወም ሰላማዊ ሰልፍ እየተደረገ ይገኛል።
ይገኛል። ትላንት በመጋሌ ወረዳ የተቃውሞ ሰልፍ ሲካሄድ ዛሬ ህዳር 2 ቀን 2018 ዓ.ም ደግሞ በፋንቲ ራሴ ቴሩ ወረዳ የተቃውሞ ሰልፍ እየተካሄደ ሲሆን ለኤርትራ ተላላኪ የሆነውን ህወሓት ቡድን ተልዕኮም እናፈርሳለን። የህወሓት ቡድን ጥቅምት 26 ቀን በአፋር ክልል መጋሌ ወረዳ በሰላማዊ ህዝብ ላይ የከፈተውን ጦርነትና መፈናቀል እናወግዛለን። ህወሓት እስካለ ድረስ ኢትዮጵያ ሰላም አትሆንም። ህወሓት ለራሱ ለትግራይ ህዝብ ጠላት ነው። ህወሓት የአፋር ታሪካዊ ጠላት ነው የሚል መፈክሮች በሰልፉ ላይ ተንጸባርቀዋል። በተያያዘ ዜና በትግራይ ክልል መዲና መቀለ ከተማ ዳግም ጦርነት ሊያገረሽ ይችላል በሚል ስጋት ምግብና ምግብ ነክ ያልሆኑ ፍጆታዎች ዋጋ መናሩን ነዋሪዎች ተናግረዋል። ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ጥቅምት 26 ቀን 2018 ዓ.ም የአፋር ክልል ወሰን አልፎ በክልሉ የተለያዩ ከተሞችና ወረዳዎች ፈጽሞታል ሲል ክልሉ ከገለጸው ጥቃት ወዲህ በመቀለ ከተማ ከፍተኛ ሁኔታ መደበኛ እንቅስቃሴ መቀዛቀዙን ነዋሪዎች ገልጸዋል። ስማቸውን ከመግለጽ የተቆጠቡት አንድ የመቀለ ከተማ ነዋሪ ሲናገሩ ጥቃቱ ተፈጽሟል ከተባለ ጊዜ ወዲህ የቀድሞ ጦርነት ይቀሰቀሳል በሚል ስጋት ነዋሪዎች ጭንቀት ውስጥ ገብተዋል። አተርፍ ባይ ሲሉ የገለጧቸውን ነጋዴዎች ሁኔታው ተጠቅመው ለማትረፍ ምግብና ምግብ ነክ ባልሆኑ ሸቀጦች ዋጋ ላይ ከፍተኛ ጭማሪም አድርገዋል ሲሉ ገልጸዋል። ለአብነትም 5 ሊትር ዘይት ይሸጥበት ከነበረው 1500 ብር ወደ 1800 ብር ማሻቀቡን አመላክተዋል። በክልሉ ከሚመረቱና በቅርብ ከሚገኙ የአትክልት ምግቦች ባሻገር በሌሎች እንደ መኮረኒ፣ ሩዝ የመሳሰሉ ምግቦች ላይም ከ20 እስከ 30 በመቶ የዋጋ ጭማሪ እንደተደረገባቸውም ተናግረዋል። ይህ በወንድማማች ህዝቦች መካከል በየጊዜው የሚነሳ ግጭትና ጦርነት ለምን ያስፈልጋል የሚል ጥያቄ በህብረተሰቡ ዘንድ እንዳለ የተናገሩት አስተያየት ሰጪው በሸቀጥ ላይ ዋጋ ከመጨመር ባለፈ ምርቶች እየተደበቁ መሆኑንም ተናግረዋል። በተመሳሳይ ስማቸውን ከመግለጽ የተቆጠቡት ሌላኛው አስተያየት ሰጪ ከዚህ ቀደም የነበረውን ጦርነት ያውቀዋል። በቀደመው ጦርነት ያጣውም አብሮ አደግ ወንድሙ ነውና በጭራሽ ወደ ጦርነት መግባት ሐሳብ የለውም። የመቀለ ከተማ ከ2 ዓመት አውዳሚ ጦርነት ለማገገም እንቅስቃሴ ላይ ባለችበት ሁኔታ የተከሰተው የባለፈው ሳምንት ጥቃት ዛሬ ላይ ከተማዋን ወደ መቀዛቀዝ እንደከተታትም ተናግረዋል። ሌላኛው ነዋሪ በበኩላቸው ህብረተሰቡ ጦርነት ከተነሳ በሚል እያደረገ የሚገኘው ቅድመ ጥንቃቄን ጠቅሰዋል። እሱም ገንዘብ ከባንክ በማውጣት ማስቀመጥ ሲሆን በዚህም በባንክ ቤቶች አካባቢ ረጅም ሰልፍና መጨናነቆች እንደሚታዩም ገልጸዋል። ከባንኮች በኩል ጥሬ ገንዘብ ወይም ካሽ የለንም የሚል ምላሽ እየሰጡ መሆኑን የጠቀሱት ነዋሪው ይህ ደግሞ ስጋት መጫሩን አስረድተዋል። ይህ የጦርነት ደመናን በመስጋት ገንዘብ የሌለው ጭምር ከዚህም ከዚያም ተበዳድሮ አስቤዛ ለመግዛት እየሞከረ መሆኑን ምሬት በተጫኑ ድምጽ ተናግረዋል። የትግራይ ህዝብ ጦርነትን በውል ያውቀዋል፣ ዳግም እንዲቀሰቀስ አይፈልግም፣ ወጣቱም ራሱን ከዚህ እንዲያገል ሲሉ ጥሪ አቅርበዋል። ያለን ቁስል ይበቃናል፣ ሌላ አትጨምሩብን ያሉት ነዋሪው ሁሉም አካል ጦርነትን በማስቀረት ወደ ስምምነት መምጣት በሚቻልበት ሁኔታ ላይ መምከር አለባቸው ሲሉ ምክረ ሐሳባቸውንም ለግሰዋል። የዚህ ስጋት መነሻ የሆነው ባለፈው ሳምንት በአፋር ክልል ላይ በህወሓት ተፈጽሟል የተባለው ጥቃት ቢሆንም የትግራይ ክልል ጊዜያዊ አስተዳደር ግን መሰረተ ቢስ ሲል ውንጀላውን ውድቅ ማድረጉ አይዘነጋም። የፌዴራል መንግስት ቢያንስ ይህ ዘገባ እስከተጠናቀረበት ጊዜ ድረስ የሁለቱ ክልሎች ወቅታዊ ሁኔታን በተመለከተ ያለው ነገር የለም። ዓለም አቀፍ ማህበረሰቡ በሱዳን እየተፈጸመ ያለውን አሰቃቂ ግፍ ለማስቆም አስቸኳይ እርምጃ እንዲወስድ ተመድ አሳሰበ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ዋና ኃላፊ በሱዳን ኤልፋሽር እየተፈጸመ ያለው አሰቃቂ ግፍ ለማስቆም አስቸኳይ እርምጃ እንዲወሰድ አሳሰበ። ዓለም የዘር ማጥፋት ወንጀል እስኪታወጅ ድረስ መጠበቅ የለባትም ሲሉም አስጠንቅቀዋል። ከጎርጎሮሲያኑ ሚያዝያ 2023 ጀምሮ ከሱዳን መንግስት ጋር ጦርነት ላይ የሚገኘው የሱዳን ፈጥኖ ደራሽ ኃይል በቅርቡ በምዕራብ ዳርፉር የምትገኝ የመጨረሻው ወታደራዊ ምሽግ ኤልፋሽርን ተቆጣጥሯል። ቡድኑ ከ18 ወራት ከበባ በኋላ ኤልፋሽርን መቆጣጠሩን ተከትሎ ዘር ተኮር ግድያ ጨምሮ የሰዎች እገታና ጭካኔ የተሞላባቸው ድርጊቶች መፈጸማቸውን የተባበሩት መንግስታት ድርጅትና የሰብአዊ መብት ተሟጋች ድርጅቶች ገልጸዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ቫልከር ተርከር ከኤኤፍፒ ጋር በነበራቸው ቆይታ አሰቃቂ ወንጀሎች እየተፈጸሙ መሆናቸውን ግልጽ ነው ሲሉ ገልጸው ከበባው ራሱ አሰቃቂ ወንጀል እንደነበረ አጽንኦት ሰጥተዋል። ሰዎች ከበባ ውስጥ በነበሩበት ወቅት አስከፊ ሁኔታ ውስጥ ይኖሩ ነበር ያሉት ኮሚሽነሩ አክለውም ምግብና ውሃ እምብዛም አያገኙም ነበር፣ በዚህም የእንስሳት መኖ ሳይቀር ለመመገብ መገደዳቸውን የሚጠቁሙ ሪፖርቶች አሉም ብለዋል። የጅምላ ግድያ ስለመፈጸሙ የሚጠቁም እምነት የሚጣልባቸው ማስረጃዎች አሉ ሲሉም ገልጸዋል። ሰዎች ይህን አሰቃቂ ሁኔታ ለመሸፋፈን ሲሞክሩ የጥይት ሩምታ ሳይቀር ይከፈትባቸዋልም ብለዋል። በተጨማሪም በጣም አሳሳቢ የሆነ የአስገድዶ መድፈርና የወሲባዊ ጥቃቶች ሪፖርቶችም መኖራቸውን ተናግረዋል። በቅርቡ በሱዳን ሰሜናዊ ኮርዶፋ ግዛት ከባራ ከተማ አቅራቢያ ከሚገኝ በርካታ መንደሮች ውስጥ እየተባባሰ በመጣ የጸጥታ ችግር ምክንያት ወደ 2000 የሚጠጉ ሰላማዊ ሰዎች መፈናቀላቸውን ዓለም አቀፍ የፍልሰተኞች ድርጅት IOM ማስታወቁ ይታወሳል። በተቋሙ የፍልሰተኞች ክትትል ማትሪክስ DTM መሰረት አዲሱ የተፈናቃዮች ማዕበል የተከሰተው የሱዳን ፈጥኖ ደራሽ ወይም RSF ከጥቅምት 28 እስከ 30 ቀን 2018 ዓ.ም በፈጸመው ጥቃት መሆኑን የፍልሰተኞች ድርጅት እሁድ ዕለት ባወጣው መግለጫ አመላክቷል። ተቋሙ አክሎም ከጥቅምት 16 2018 ዓ.ም ጀምሮ በባራ፣ ሸይካን፣ ረሃድ፣ ኡምረ ዋባ እና ኡምድ ሃጂ አህመድ አካባቢ በተከታታይ በተፈጸመ ጥቃት 38000
1900 ሰዎች መፈናቀላቸውን ገልጿል።